ህይወትን የሚቀይር ኢየሱስ ሰላም የሚሰጥ ህይወት ደረን ይዘው ግባ ምን አይነት ሰው ነው አታውጣለህ ሂድ በአስራ ሁለት ቅመም እንደሰሯቸው ሹፌሮቹ ፊንፊኔ ነው ያወክሉ ስክሪኑን ቀቡት ኪቦርዶቹን ቀቡት በቀቡት ወዲያው ነው ኮምፒውተሩ ተከፈተ ሁለቱም ኮምፒውተር ከሁለት ዓመት ተኩል በኋላ ይነገር ይታወጅ ባገሩ ህገለም ምንድነው ነገሩ ሳቃችሁብኝ አላገጣችሁብኝ ቀለዳችሁብኝ ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ በያላችሁበት ሰላማችሁ ብዙ ትበለልኝ ተመልሼ መጥቻለሁ እንዴት ነው የትኛው ነው የሚያምርብኝ ይሄ ወይስ የበፊቱ ካልሆነ እናስተካክላለን ይተካላል ዛሬም ባናጋጋሪ ቪዲዮ ተመልሼ መጥቻለሁ እና ደግሞ ዘናፈታ የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ አብረን ሪአክት እናደርጋለን በዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መቀላቀል እንዳትረሱ ቪዲዮ ከመጀመራችሁ በፊት ሁላችሁም ይሄን ቪዲዮ ላይክ ማድረግ እንዳትረሱ ወደ የመጀመሪያው አነጋጋሪ ቪዲዮ የአልባኒያ ቴሌቪዥን ዜና አንባቢ ሴት ጋዜጠኞቹን ያለጡት ማሳያ እንዲያቀርቡ መመሪያ አውጥቷል ህዝቡ ፌስቡክ ላይ ተጥዶ የቴሌቪዥን ስርጭት መከታተል ማቆሙን ያሳሰበው ጣቢያ የተመልካቹ ቁጥር እንዲበዛ በሚል ነው ይሄንን የወሰነው ሴቶቹ ፌስቡክ ላይ አልተጣዱም ማለት ነው እነሱ አይደል እንዴ ኦንላይን ላይ የሚውሉት ወንዶቹስ እንዴት ነው ዜና የሚያቀርቡት አሁን ሴቶችን ወደ ቴሌቪዥን ጣቢያ ወደ ዜና እንዲመጡ ወንዶቹ እንዴት ነው ዜና የሚያቀርቡ አስባችሁታል ይሄ ነገር አሁን እኛ ሀገር ላይ ቢሆን ዜና አንባቢ የሚሆነው ይሄ ነበር በአስራ ሁለት ቅመም እንደሰሯቸው አንቺ ቀመሻለሁ አልደርም ዘንድሮ ወደ ሁለተኛው አነጋጋሪ ቪዲዮ ስናልፍ ዶክተር እማቤት በዓል ማክበር አንፈልግም በዓሉን ብሰርዙልን በዓላት ሲከበሩ ለምንድነው አዲስ አበባ የምትሸበረው አዲስ አበባ እኮ አሁን በዓሉን ብትሰርዙልን ነው የምንፈልገው በቃ በዓል ማክበር አንፈልግም እኛ በቃ ይሄ ንግግር እንግዲህ ብዙዎቹን ያስቆጣ ንግግር ነው በዓል እንዴት ይቀራል እንዴ ስንት በዓል አለ ፋሲካ አለ ረመዳን አለ ብዙ በዓል አለ ጥምቀት አለ በዓል እንዴት ይቀራል በዚህ ንግግር ላይ እንግዲህ እኔ ማለት የፈለኩት መንግስት ህጉን በስነ ስርዓት የማያስከብር ከሆነ በዓሉ ብቀርስ ነው ማለት የፈለኩት ንግግሬን በተሳሳተ ለተረዱኝ ይቅርታ ጠይቃለሁ ብላለች አብረን ወጋን ተቸገረ ወይ ይቅር በዓሉ ነው ያልኩት እንጂ ያው የግል እንትኖች ትንሽ የተወሰነም አይጠብቁም ትንሽ ወጣ ይላሉ ግን እኔ በበኩሌ ይቅርታ ጠይቄያለሁ በእነሱ የተረዱትን መንገድ አግርሶ ለማለት የፈለጉት እንደው በወቅቱ ምን ለማለት ነበር የፈለጉት ከምንረበሽ ከሰላሙ አንፃር ወይ በዓሉ ይቅር ነው ያልኩት እንጂ የግለሰቦች መጠቀሚያ ማድረግ የለባቸውም ያው ምክንያቱም ያልኩት ያንን ነው ህዝቤ ያቀኛል ወገኔ ያቀኛል ከህዝቤ ጋር ከወገኔ ጋር ነው የምኖረው ደግሞ ምን እንደምክር ቤት እኔ የፈለኩትን የመጠየቅ መብቱን ባልተከፍ ደስ ይለኛል ህዝቡን ግን አይጎዳም ፈለጉትን የመጠየቅ መብት አለዎት ለዛም ነው ህዝብ የመረጠው ነገር ግን ይሄ የህዝብ በዓላት አይከበር ይሰረዙ ማለት አይከብድም ወይ ህዝብን የሚያል ነገር አይደለም አይደለም ያልኩት እኮ ከምንደነቅ ወይ ይቅር በዓሉ ማታስከብሩልን ከሆነ ይሄ መጀመሪያ ነበር መንግስት ህጉን በስነ ስርዓት የማያስከብር ከሆነ በዓሉ ብቀርስ ብላ እዛው መጀመሪያ ላይ ነበር መናገር ነበርባት ይሄ ቪዲዮ ላይ እንደምትመለከቱት ደንብ አስከባሪው እዚህ ጋር ቁጭ ብለሽ መስራታችን ተነሽ ይያላል አንሺ ይያላል ከሷ አጠገብ ደግሞ ሌሎቹ አሉ እንደሷ የሚሰሩት ግን እነሱን አልነካም ምክንያቱም እነሱ ለደንብ አስከባሪው ብር ስለሚሰጡት እሷ ደግሞ ስላልሰጠችው ተነሽ እንደማንም ሰው እሺ ይጮሃለሁ መብቴ እኮ ነው እንዳንተ እሺ ዝም ብለህ ከሴት ብር ከምለቅም ሰው ይሄ ሲነሳ እነሳለሁ ወሰደኝ ከለላካል ወሰደኝ ከለላካል ያወራለሁ እኔ ልጅ አሳድር ሰርቼ ነው ፈልጋለሁ ብር ስለቅም ግን ጉቦ እዚህ ደረጃ ደርሷል ለምን ትበታኛለህ መምታታችን ሴት ልጅ ጉቦ እዚህ ደረጃ ደርሷል ከላይ ታች ደርሷል በቃ ደንብ አስከባሪ ጋር ደርሷል ጉቦ ትላንትና መተው አኖይንቲንግ ኦይል ወስደው ነበር የሚደንቅ ታምራት የሆነላቸው በአኖይንቲንግ ኦይል ነው ለሁለት ዓመት ተኩል ያክል አልሰራ ያላቸው ኮምፒውተር ነበር ይሰሩበት የነበረ አንደኛው ኮምፒውተር ይሰሩበት የነበረ ነው አንደኛው ኮምፒውተር አዲስ ነበር ለሁለት ዓመት ተኩል ያክል ምንም አይሰራም ነበር የነበረው የኮምፒውተር ሰራተኞች ጋር ወስደው ከፍተው አገላብጠውት ሊሰራላቸው አልቻለም ባለሙያዎች ጋር ወስደውት ሁለት ዓመት ተኩል ሙሉ አልሰራም ሁለት ዓመት ተኩል ሙሉ ምንም አልሰራላቸው የነበረው እንደዛ ነበር ከዚህ አኖይንቲንግ ኦይል ይዘው ሄዱ ስክሪኑን ቀቡት ኪቦርዶቹን ቀቡት በቀቡት ወዲያው ነው ኮምፒውተሩ ተከፈተ ሁለቱም ኮምፒውተር ከሁለት ዓመት ተኩል በኋላ
No, God, please, no, no, no. በደንብ ስሙኝ። 2 ዓመት ተኩል ሙሉ ኮምፒውተሩ አይሰራም። ባለሙያዎች ጋር ወስደውታል። ባለሙያዎቹ ምላሽ ሊሰጧቸው አልቻሉም። ሊሰሩት አልቻሉም። ትናንትና አንተ ምን አደረክ ዶክተር? እኔ ስክሪኑንና ኪቦርዱን ቀባው። ስክሪኑና ኪቦርዶቹን ቀባው። ስንት ኮምፒውተር ነው? አንዱ ከዚህ በፊት ሰራበት የነበረው በጣም ብዙ መንፈሳዊ ዶክመንቶች መጽሐፍ ቅዱስ ጥናት የምሰራበት ኮምፒውተር ነው። ብዙዎች ያውቃሉ። በዚህ ነገር ላይ ሁሉን ነገር ጥዬ በዚህ ነገር ላይ መጽሐፍ ቅዱስ ጥናት የምሰራበት ኮምፒውተር ነው። ሙሉ ለሙሉ ተዘጋ። ባለሙያ ዘቤስት የተባሉት ከተማ ውስጥ ወሰርኩ። በፍጹም አይቻልም። በቃ ጎበዝ የሆኑ ባለሙያዎች በሙሉ አይቻልም አሉ። ከተማ ውስጥ ምርጥ የተባሉ ሰዎች ጋር ወስጄ ከፋፈቱ አዩ። ይሄ አይሰራም። ከዛ አዲሱን ኮምፒውተር ላይ የተወሰኑ ዶክመንቶች አዞርኩ። ያኛው ደግሞ ቶታሊ አልከፈትም ማለት ቶታሊ አልከፍትም ማለት ምንም አዲሱን ኮምፒውተር ጭራሽ በላይ የገዛሁት ኮምፒውተር በፍጹም አልሰራም ማለት። አዎ ሁለቱም ኮምፒውተር 2 ዓመት ተኩል ሙሉ አስቆመ። ሌላ እስከምገዛ ብዬ እኔ በሌላ መንገድ አገልግሎቴን ጀመርኩ። ትናንትና አኖይንቲንግ ኦይል ገዝቼ ኪቦርዶቹንና ስክሪኖቹን ሁለቱንም ቀባኋቸው። ወዲያው ኮምፒውተሮቹ መስራት ጀመሩ። ወዲያውኑ ተረክ በቃ ዶክመንቱ በሙሉ 2 ዓመት ተኩል ሙሉ ክብር 2 ዓመት ሙሉ 2 ዓመት ተውት። ብዙ ባለሙያዎች ሞክሮት እምቢ ያለው ኮምፒውተር ዘይት ሲቀባ ሰራ። በነገራችን ላይ እነዚህ ፕሮቴስታንትን አይወክሉም። እነዚህ ነጋዴዎች ናቸው። እኛ እዚህ ጎመን በውሃ እየቀቀለን ያለ ዘይት እንበላለን። ሽሮ በውሃ በጥብጠን እንበላለን። እናንተ እዛ ዘይት ኮምፒውተር ትቀባላችሁ። እናንተ ናችሁ ያጠፋችሁት ዘይቱን፣ ያስወደዳችሁት እናንተ ናችሁ ዘይቱን። ኧረ ህንድ ፊልም ነው እንዴ? የህንድ ፊልም ራሱ እንደዚህ ተመጠመው። ዝም አልኳችሁ፣ ፍር አላችሁ። ደስ አላችሁ? እንኳን ደስ አላችሁ። ሳቃችሁብኝ፣ አላገጣችሁብኝ፣ ቀለዳችሁብኝ። ሻይ እንኳን የጋበዘኝ የለም። እብድ፣ ስድብ፣ ቅዥቢ ምናምን የሆነ መላላጫ መጋጋጫን ያደርጋችሁኝ። እያንዳንድሽ እንደሳቅሽብኝ አስቅሻለሁ፣ እያለቀሽ አሰግድሻለሁ። ህይወትን የሚቀይር ኢየሱስ ሰላም የሚሰጥ ህይወት ደለል ይዘው ግባ ምን አይን ሰው ነው አንተ አውጣለህ ሂድ ህይወት ከቀየረ ህይወት ቀየር አስማው እንጂ ሀተፍተፍ ስለዘልከናት ከህይወት ቀየር ማለት ነው ኢየሱስ ስለዘልካዱ ያንተ አነጋገር ለኔ ዘፈን ሆኖ ነው የሚሰማኝ። ለኔ ዘፈን ታውቃና ዘፈን ሆኖ ነው የሚሰማኝ። የመድኃኒቱ ባህሪ ነው እንደዚህ ነው የሚለው ስም ጠራ። ጤነኛ ነኝ እኔ በሃይማኖቴ የምኮራ ጤነኛ ነኝ። ለዚህ እኮ ነው ኒቆዲሞስ የሚባል ሰው ኢየሱስ ክርስቶስ ስለ ዳግም መወለድ ሲነግረው እንደገና አይደለም አንተ አخታ ከመብላው ታህ ስለዚህ አሁን አንተ ወይስልክ ኮጽ ይባል በቃ ከይደበልቻ ለበለችኩም ደህራይ በኋላ ነው። እሺ ጋይስ ቻው። በአፍሪካው የነጻነት ታጋይ ቡካዮ ሳካ ስንተኛው የሩዋንዳ መሪ ነው? የሩዋንዳ ማለት ያው አሸንፎ ነበረ እና እንትን በቃ ደስ ብሎናል። ስለ ጨዋታው ምናምን ደስ ስላልን ማስተዳደሩ ከልብ ያዘጋጀው ዋንጫ ለአፍሪካ ስንሰጥ ነበርን ጊዜ እጅ የበዛ ታላቅ ምስጋና ኳስ ውድድር ነበረኛ። ግራ ገባኝ ሰው ነገር የብርታት ውጤት ነው። እንዴት ተገናኛችሁ? ማን ግንኙነቱን ጀመረው? በጣም ጥሩ ጥያቄ ነው። እነሱ ነበሩ እኛ ሰፈር ቀድሞ የገቡት። እኛ ደግሞ ከነሱ በኋላ በቀዳዳ ነው ያያን የምናየው ምናምን ብቻ ብዙ ታንተ የነበረ እንደዚህ ነው ፊልም ሳት ከፕሬስ ጋር ማለት ነው ነበር። ከሰው ጋር እንገናኝ ነበር ነውና እዛ ሰፈር ስንመጣ እነሱ ለምደዋል። በቃ ይሄ መተው ሲያግዙን ምናምን ቤታችንን ሲያስተካክሉ ምናምን ነገር በዛ ተግባባን። ከዛ ከናቲ ጋር ኮንድሚ ጋር ተቀራረበ። ኮንድሚ ጋር ሲቀራረብ ከኔ ጋር የሚቀራረባል ነገር በዛው
ቤተክርስቲያን ስንሄድ ጸበል ስንሄድ ሁሌ አንድ ላይ ነው የምንሄደው። ስናስቀድስም አንድ ላይ ነው የምናስቀድሰው። ስንጫወት ምናምን አንድ ላይ ነው የምንጫወተው። በቃ ያደግንም ስንመጣ በዛው ያን የሚገርም ታሪክ። ባለፈው ከባቢ ጋር የባብ ፍቅረኛ ነኝ አለ። ሁሌ አይናፋር እንደሆነች ነውና አይናፋር አይደለም ዛሬ። አሁን ደግሞ ከዚህ ጋር፣ ቀጣይ ደግሞ ከሌላ ሰው ጋር፣ ቀጣይ ደግሞ ከሌላ ሰው ጋር ዩቲዩብ ላይ እንደዚህ ይቀጥላል። ይኸውልህ ማን እኔ እንደዚህ አይነት ነገር አይመቸኝም። ኧረ በሰላም ወጥቼ በሰላም ልግባበት ፈራው እኮ። ማዬ ፕራንክ ተደርገሻል። ኧረ እባክህ ፕራንክ ስማ እንዴ ቀናይ ኢቭ 100 ብር ገብቶ ፕራንክ የምንደረገው አንሶ ነው። እኛ እዚህ እየተራብን ስንዴ ኤክስፖርት አደረግን የሚለው ፕራንክ አንሶ ነው። እዚህ መሬት በሚገዛ ብር ቤት ኪራይ የምንከፍለው ፕራንክ አንሶ ነው። እንዴ ከዩቲዩበር እስከ ዶክተር ፕራንክ እያደረጋችሁን ተቸገ እንዴ እዛ ጋር ምን ይታያል? ባጃጅ እና ይሄንን ባጃጅ ስታየው ምን ተገለጸልህ? ምንም የቆመ ባጃጅ። አንተ ባጃጅ አትበለኝ። ባጃጅ መሆኑን ማንም እያየሁት ነው። ግን ይሄ ባጃጅ አንደኛ መፈንቅለ መንግስት ያደርጋል፣ ሁለተኛ መንግስትን ይገለብጣል፣ ሶስተኛ ደግሞ መንግስትን ያዋርዳል። ግን እኮ ባጃጅ ነው። አንተ ባጃጅ አትበለኝ። ባጃጅ መሆኑን ማንም እኮ እያየሁት ነው። ታዲያ እንዴት ነው መፈንቅለ መንግስት የሚያደርገው? ይኸውልህ ሌሎች መኪኖች 4 ጎማ አላቸው። ይሄ ባጃጅ ግን 3 ጎማ ነው ያለው። 3 ደግሞ ምንን ያመለክታል? እኔ አላውቅም። ባክኔም አላውቀውም። አቦ በቃ ከነገ ጀምሮ ባጃጅ ማየት አልፈልግም። ሹፌሮቹ ፊንፊኔን አይወክሉም። ቀጣይ በተሻለ ቪዲዮ እንገናኛለን። እስከዛ ድረስ ያላችሁበት ሰላማችሁ ብዙ ተበልኝ፣ ሀገራችንን ሰላም አድርጉ። ቀጣይ ደግሞ በተሻለ ቪዲዮ እንገናኛለን። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንደውም ደግሞ ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። Hustle hard, hustle every single day. I'll be making moves till I'm buried in my grave. To the system, I don't wanna be a slave.